ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቃውጤና ያበደ ቪዲዮ ተመልሰን መተናል። ያው እንግዲህ ከዚህ በፊት እንደወራ ነው ያው እንደ ቤተሰብ ብዙ ነገር ተነጋግረናል አይደል? ማቲያስ ኮቱን ካለበሰ ምን ሊያደርግ ነው? ትችላላችሁ እኮ ሊያበስል ነው። ለአዲሶቹ ነው የምነግራችሁ፣ ለእናንተ ኦልሬዲ ነው ምን ልናደርግ እንደሆነ ነጭ ከለበስን ማለት ነው። ለማንኛውም በዛሬው ፕሮግራማችን እንግዲህ በጣም ብዙዎቻችን ብዙ ኢትዮጵያውያኖቻችን እንደ እናት ተንከባክባ ያሳደገቻችንን ሽሮ ዛሬ መጥበሻ ላይ ልናፈናጥጣት መተናል ማለት ነው። በዛሬው ቪዲዮአችን እንግዲህ እንዴት የመጥበሻ ሽሮ እንሰራለን የሚለውን አብረን የምናይ ይሆናል። ለማንኛውም በዛሬው ፕሮግራማችን ቆንጆ ያበደ ሽሮ የምንሰራ ይሆናል። ምን አዘጋጅተናል መሰላችሁ? ከመጀመሪያው ስንጀምር እዚህ ጋር ዘይት አለን። ዘይት ከነወር ከስንት ዓመት በኋላ ሽሮ ልሰራ ነው ፈርስት ታይም። እና ደግሞ እዚህ ጋር ቲማቲም፣ ቃሪያ፣ ሽንኩርት፣ ጨው፣ ሽሮ ወይ በርበሬ ነው፣ በርበሬ ወይ ሽሮ ነው። ምንም ልዩነት እዚህ ጋር ስላልተለጠፈባቸው ዊ ዶንት ኖ ዛት እየከፈትን የምናውቀው መክተፊያ ቢላ፣ ሳህን እና መጥበሻ ከዛ ስቶቭ አለ ለማታውቁ ሰዎች። እና ምንድነው የምናደርገው ዛሬ እነዚህን ግብአቶች በመጠቀም አስማተኛ ዘሂሊንግ ሽሮ የማዳን አቅም ያለው ሽሮ የምንሰራ ይሆናል ማለት ነው። ለማንኛውም ወደ ቪዲዮአችን ሰብስክራይብ እና ላይክ ለማድረጊያ 5 ሰከንድ ሰጣችኋለሁ። ስንመለስ ወደ ሽሮአችን እንገባለን። መቻችሁ ሰላም፣ እንዴት ናችሁ? ሰብስክራይብ አደረጋችሁ? ላይክ አደረጋችሁ? መቻችሁ። ለማንኛውም አሁን ያንን ዘሂሊንግ የተሰኘውን ሽሮአችንን የምንሰራበት ሰዓት ደርሷል። ምንድነው የምናደርገው? መጀመሪያ ሽንኩርታችንን እንፈላልጠዋለን ማለት ነው። ከዚህ በፊት እንዳያችሁት ሽንኩርት መክተፍ ላይ በጣም ክሬቲፋይድ ሰርቲፋይድ ምናምን እንደውም አይታችኋል። እና ሽንኩርት ብዙ ጊዜ ተለቅ ሲል ደስ አይልም። ሶ ምን እናደርጋለን? ደቀቅ እናደርገዋለን። እንግዲህ እንደምታዩት የመጀመሪያ ሽንኩርታችን ኢቭን በመፍጫ ራሱ ቢፈጭ እንደዚህ አይደቅም። እንግዲህ እንደምታዩት አስማተኛ አከታተፍ ነው የከተፍነው። ይሄ ልምድ የመጣው እንግዲህ በዚህ ዩቲዩብ ቻናል ምክንያት ነው። ኦብቪየስሊ ከዚህ በፊት ምግብ የምሰራባቸው ሞመንቶች ነበሩ፣ ግን ከቅርብ ጊዜ ከቲክቶክ በኋላ ብዙ ሰንፏል እና እኛም ሰንፈን ምግብ መስራት አቁመን ነበረ። ግን ያው ማይንድ ሚሞሪ የሚባል ነገር አለ እና ቀስ በቀስ እያልን ሽንኩርት መክተፋችንን በደንብ ለምደናል። ከዚህ በፊት ገንፎ ስራ ብላችሁ ነበር። በጣም ብዙ ገንፎ ስራ ሲለኝ ነበረ እና ገንፎ ለመስራት ገብቷችኋል። ተለቅ ያለ ድስትና ስቶቭ ከሰል ማንደጃ ያስፈልጋል። እኔ በትራዲሽናል መልክ ልሰራው ስለፈለኩ ገንዘብ አጠራቅሜ ምድጃ ስገዛ ገንፎ ሰራል። አይስዌርቱ ጋር ከፍ ያለ ምድጃ ሲኖረኝ ያው ምድጃ የለኝም። ለዛ ነው በስቶቭ ደግሞ ገንፎ ከባድ ነው። ትራዲሽናችን፣ ወጋችን፣ ባህላችን እንስታለን ብዬ ነው እንጂ ገንፎን እንሰራለን። ፕሮሚስ። ያኔ ደግሞ ቀማሽ ይኖረናል፣ ስፔሻል ቀማሽ ይኖረናል። ወፈር ያለ ሰው ነው የምናቀምሰው ገንፎ። እንደዚህ አድርጎ የሚከትፉ ሼፎች አሉ። ሳላዩን ለመክተፍ ይችላሉ። አያችኋ? በኢየሱስ ምንድነው እንደዚህ አይነት? አይ ሮቦት አይደለም። ምናልባት ሮቦት ከሆንኩ ብዬ ቼክ እያደረኩት ያመኛል ስቆነጥጠው። ሮቦት ደግሞ ሲቆነጥጥ አያመም፣ ኤሌክትሪኩ ሲነቀል እንጂ። አይ ሮቦት አይደለም። ግን እንደዚህ አይነት ጭንቅላት ሜጋ ማይንድ ምን አለ ለትምህርት ቢሆን ኖሮ ይሄኔ ማስተር ሲንሰርቼ ነበረ። ግን ያው ሰው ለሆዱ ሲሆን ያውቅበታል። ሽንኩርታችን ይችን ትመስላለች። ይሄ ሽንኩርት ደግሞ ለቀጣዩ ሽሮ ይቀመጣል። ወገን ይሄ ሽንኩርት ለቀጣይ ሽሮ ይቀመጣል። ሪሳይክል ወላ አሁን ይሄንን መረቁን ራሱ ማለት ነው ሾርባ እንሰራበታለን። አልገባችሁም? ሀገር ውስጥ ያላችሁ ሰዎች ትረዱኛላችሁ፣ የኑሮ ውድነት እንዴት እንደሆነ። ውጭ ያላችሁ ሰዎች ግን ትረዱኝ አይመስለኝም። ስለዚህ ችግር የለውም ይሁን። ሰው ለማንኛውም ሽንኩርታችን እስኪበስል ምን እናደርጋለን? ቲማቲማችንን ደግሞ እንከትፋለን። ቲማቲም ባናበዛስ ወገን? ቲማቲም ባይበዛስ ብዬ አሰብኩ።
ቲማቲሙና ሽንኩርቱ መጥበሻውን ሊሞላው ነው። ስለዚህ ይሄንኛው ቲማቲም ይቀመጥልን ለሌላ ጊዜ። ቃሪያውን ግን እንክተፈው። ያዘው። ሰብስክራይብ አድርጋል ወይ? ይኸውልህ ባንዳም ነው የምሆንብሽ ዘካራት የኪድ። ለማንኛውም ቲማቲማችን የሚበቃትን ያህል ተጨፍጭፋለች፣ ተቀጥቅጣለች። እንግዲህ ከዚህ በላይ ከጨፈጨፍናት ኡኡ ማለቷ ነው። ለማንኛውም ሽንኩርታችንም እየበሰለች ነው ወገን። ለማንኛውም ያበደ ይሄ መጥበሻ ተመችቶኛል። አስፈርቱ ጋር ለመጥበሻችን አንዴ እናጨበጭባለን። ዋው መጥበሻ በጣም መጥበሻ እያስቸገረኝ ነበረ ቱ ቢሆንስ ማለት ነው። ቶሎ እያያዘ እያስቸገረኝ ነበረ። ግን ይሄ ግን ሪላክስ ያደረገ ነው። ልክ እንደኔ ቆፍጠን ያለ ነው። ቆፍጠን ወፈር ድልድል ያለ ነው። ለማንኛውም መጥበሻችን ሻራውቱ ዘመጥበሻ 1400 ብር ነው የተገዛው። እንዳትቀልዱ። ቆይ አንዴ ልጨፍርላችሁ ይላል ሻወር ነው ስጨርሽ ለማንኛውም አሁን ዘይታችንን እንጨምራለን። የቀረውን በዘይታችን እናበስላለን። ዘይት እንቆጥባለን። ያራዳ ልጆች ዘይት ተወዷል። ለማንኛውም ሽሮአችን እየደረሰች ነው። ያራዳ ልጆች ማን ነው? ሽንኩርታችን። አሁን በርበሬያችን እንጨምራለን። ከበርበሬያችን ጋር ነው ቲማቲማችን ማብሰል አለበት። ነው ቲማቲማችን እንጨምር እስኪ እናስብ። አይ በርበሬያችን እንጨምር። ቲማቲም ቶሎ የሚበስል ነገር ስለሆነ ለስሙ ብዬ ነው የጨመርኩት። ለምን በርበሬ አልጨመርም እንዳልባል፣ ያው ሁሉንም ክራይቴሪያ ለማሟላት እንጂ። አሁን እቺ በርበሬ ነች። በእንጀራ ራሱ ጠቅሼ በበላት አታልቅም። ይሁን ምን ማድረግ ይቻላል። ለማንኛውም እንደቀጠልን ነው። ምን ተረዳው መሰላችሁ? ይሄ መጥበሻው ተለቅ ያለ ነገር ስለሆነ ማለት ነው ምንም ነገር ብትጨምሩ አይሞላም። እና ለማንኛውም ቲማቲም ሲበስል እንገናኛለን። ሰብስክራይብ እያደረጋችሁ እንግዲህ ጋይስ ያው ይሄ ጥበብ የታከለበት እንደ ጊዜ የተሰኘው ሽሮአችን ወደ መሀል አካባቢ ደርሷል። ምንድነው አሁን እዚህ ጋር የምታዩት ስልሳችን ኦልሬዲ በስሏል። ምንድነው የምናደርገው? ከዚህ በኋላ ትንሽዬ ውሃ ጠብ እናደርግና ሽሮአችንን እንጨምራለን ማለት ነው። ምንድነው ሐሳቢ አሁን ለመስራት ያሰብኩት ወፈር ያለ ሽሮ ነው። ላይክ እንደ ተጋቢ ነው አይነት ነገር ማለት ነው። ወፈር ሲል ሽሮ በጣም የመጣፈጥ አይነት ነገር አለው። ቀጠን ሲል ደግሞ ሩጫ ነገር ነው የሚመስለውና ወፈር አድርገን ለመስራት የምንሞክር ይሆናል ማለት ነው። እዚች ላይ ሽሮአችንን ፏፏ የምናደርጋት ይሆናል። ያው እንዳልኳችሁ ምጥን ሽሮ ስለሆነ የምንሰራው ብዙ እንትን ማብዛት አያስፈልግም፣ በርበሬ ማብዛት አያስፈልግም። ተጋቢ ነው ስለሆነ ደግሞ ውሃ ማብዛት አያስፈልግም። የምንሰራው ደግሞ ለራት ስለሆነ ብዙ ጊዜ ለሁለት ሰው በቃ ስፔሻሊ ለሁለት ሰው ምናምን የሚሆን አይነት ያው ከካሜራማን ጋር ለመብላት ማለት ነው። ካሜራማን የሚበላው ቀርጾ ሲጨርስ ነው። ቀርጾ እኔ በልቼ ጠግቤ ሳቲስፋይ አድርጌ ነው ሲጨርስ ወደ ካሜራማን ይዞራል። እንዴ ፍጥነት ነው። ውሃችን ቶሎ መፍላት ጀመረ። ባይ ዘ ዌይ ማይክል ጃክሰን እኔ ነኝ ዳንስ ያሰማኩት ነግራችኋለሁ። ለማንኛውም ቤትን ተከተከች ነው ይላል፣ እየበሰለች ነው ይላል፣ እቺ ሽሮ እየደረሰች ነው ይላል፣ ጣፋጭ ትመስላለች ይላል፣ ይመቻችሁ ይላል፣ ሰብስክራይብ አድርጋችኋል ይላል፣ ሰብስክራይብ አድርጉ ይላል። በደንብ ይተክተክና እንጨምርበታለን። አረ በቃኝ እናንተ ቤተሰብ። አቤት 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 ሪሊ ስፓርታከስ ሰማችሁት አይደል? ስለዚህ አሁን ሽሮን እንጨምራለን።
ይሄ ነገር እንትን መሰለ ወገን፣ ይሄ የምጣድ ሽሮ የምጣድ ሽሮ መሰለ። ምጥጥ አርብ የፈጠነ በስመ አብ ምንድን ነው የሰራነው? እንከን አያጣኝም ሁሌ በሰራሁበት። እንደዚህ አይነት ምግብ ሰርታችሁ ታውቃላችሁ? የመጀመሪያው ኢትዮጵያዊ ሽሮ ፍርፍር ታውቃላችሁ? ሽሮ ተፈርፍሮ አታውቁም አይደል? የመጀመሪያው ስለሆነ ነው። ጉድ በል ጎንደር። እንግዲህ አሁን የጨመርኩት ውሃ 5ኛ ነው። 5 ጊዜ ጨምሬ እንኳን አልቀጠለም። የሚያስደንቅ ችሎታ፣ የሚያስደንቅ ጣዕም፣ የሚያስደንቅ ሽታ ከሸገር ገበታ ገጠምኩ። ለማንኛውም አሁን አረ እናቴ እንዴት ነው ደስ የሚለው! በእናታችሁ ጨዋችን እናደርጋለን ጋይስ። በጨው ነው መብሰል ያለበት ይሄ ነገር። ለማንኛውም አሁን ደግሞ ምን እናደርጋለን? ክኖራችንን እናደርጋለን። ክኖር ስንት ብር ገብቷል? እኔ የገዛሁት 7 ብር ነው። ባለፈው የገዛሁት 10 ብር ነው። ከሰፈር ሰፈር ይለያያል እና ይሄን 7 ብር የሸጥክልኝ ሰውዬ ይመች። ቀጣይ 5 ብር አድርግልኝ። ምክንያቱም እኔ ለመጨረሻ ጊዜ ከረጅም ጊዜ በፊት ክኖር ስገዛ የገዛሁት ላይክ ብር 50 ነው ምናምን ነውና ኑሮ ተወዷል ወገን። እራታችን እንደምታዩት ወፈርና ገዘፍ ባለ መልኩ በአማረ መልኩ እየተጠናቀቀ ነው። ትንሽ ሽሮ መብሰል ስላለበት ነው እዚህ መጥበሻ ላይ የምናቆየው እንጂ ሽሮ እንደምታዩት በጣም ያበደ ነው። እግዚአብሔርን በጣም ሲታይ በጣም ያበደ ነው። እንግዲህ ጣዕሙ እንደኔ ተስፋ አደርጋለሁ። እንደኔ ጣፈጥ ያለ እንደሆነ ተስፋ አደርጋለሁ። ታውቃላችሁ ብዙ ጊዜ ወይን ሲቆይ ይጣፍጣል። ወይን ሲቆይ ነው አሪፍ የሚሆነው። የኔም ሽሮ እንደ ወይን ብሏት፣ እንደ ወይኔ ተወዳጅ ነሽ በቀን በቀን። ደግሞ ዘፈን በሉና ልብ ስጡኝና ዘይጄ ልዋረድላችሁ። ምን አይነት አስማት ነው! ምን አይነት ችሎታ ነው! ምን አይነትስ ጥበብ ነው! እንደዚህ አይነት ምግብ እንድንሰራ እያደረገን ያለው። ለማንኛውም አስማተኛው ሽሮአችን እንደ ኪስ የተሰኘው ሽሮአችን ታክ 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 ይሁት። እስኪ አጓጓ፣ በኢየሱስ አጓጓ። እስኪ ቅዱስ ሚካኤል አደራን ከሰው አይን አውጣኝ፣ ከሰው አይን እንደው ቅዱስ ሚካኤል ሽሮ ሰራ ብላችሁ እየሰባራ እንዳታርጉኝ። ብዙ አትዩት አደራ። ማማ ሚያ ስካይላይት ሸራተን እና ቡርጂ ካሊፋ ምናልባት ካፌ ካለ አሮን ነው። እንደዚህ አይነት ቦታ መሰራት ያለበት አይነት ሽሮ ነው የሰራሁት። ስካይላይት ሸራተን እና ቡርጂ ካሊፋ እንደ ሜን ዲሽነት መቅረብ ያለበት ሽሮ ነው እየሰራው ያለሁት እና ያበደ ነው። አይስዌር ቱ ጋድ ያበደ ነው። እግዚአብሔር ተመችቶኛል። ለማንኛውም ይበቃል። ይሄን ያህል ከበሰለ ይበቃል። እኔ ስቀምሰው በጣም ስለተመቸኝ አውጥቼዋለሁ። ስቶቬንም ነቅዬዋለሁ። ኧረ በስመ አብ የተሸወድኩት ነገር ቃሪያ ሳልጨምር ጋይስ፣ ቃሪያ ሳልጨምር ከትፌ ሁሌ ቃሪያ ላይ ስደርስ ችግር አለብኝ። እግዚአብሔር ቃሪያችሁ አሉ ዝም ብዬ እንደዚህ ነው። ዝም ብሎ ለአይን እንዲማርክ ቃሪያ በጣም ነው የሚደብረኝ። እኔ ቱ ቢ ሆነስት ማለት ስላችሁ ያው ማቃጠሉ ሳይሆን ቀጭ ማለቱን አልወደውም የቃሪያንና። እኔ ግን ለማንኛውም ሽሮዬን በዚህ መልኩ አድርሻታለሁ። እዩዋት እስኪ
አይዋት እስኪ አቤት ማማሯ 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 አቤት ማማሯ ዘሂሊንግ ሽሮ ብዙ አይነት በሽታን የማዳን ጥበብ ያለው ሽሮ ከብዙ በሽታ ከብዙ ድካም ከብዙ ራስ ምታት ከብዙ ረሃብ ፈዋሽ የሆነች ሽሮ። ይሄ ሽሮ የተሰራው በማቲያስ ነው። ሰብስክራይብ አድርጉ። እኛ እራታችንን እንበላለን። ይመቻችሁ። ሶ ጋይስ እንግዲህ ሽሮአችን እንደምትመለከቱት ደርሳለች። እዚህ ጋር እንጀራችንን አቅርበናል። እንጀራ ምናምን አዘጋጅተናል። እቺ ብርጭቆ ደግሞ ምናልባት የምታስታውሷት ከሆነ እቺ ብርጭቆ በጣም የጥንት ብርጭቆ ነች። ኦልሞስት እኔ ከተወለድኩ ጀምሮ እግዚአብሔርን የማስታውሰው ብርጭቆ ነው ከቤታችን ማለት ነው። እና ምላችሁ ፈልጌ ነው ይሄ ነገር ወይ ኩያዬ ነው ወይ ይበልጠኛል። ዘሮቹ ጠፍተው የቀረችው አንድ ፍሬ እቺ ብቻ ነች። እግዚአብሔርን ነው የምላችሁ። ሁሉም ማልቀው የቀረችው እቺ አንድ ፍሬ ነች። ምናልባት ከዚች ብርጭቆ ጋር የመጨረሻ ማስታወሻ ሊሆን ይችላል። ምናልባት ያው አይን ውስጥ የገባ ነገር ብዙ ጊዜ ይበላሻል ቶሎና ምናልባት ከዚህ ቪዲዮ በኋላ ነገር ወድቆ ሊሰበር ይችላል ምናምን ሊጠፋ ይችላል። አሮን ነው ሶ የመጨረሻ ማስታወሻዬን በዚች ብርጭቆ እንትን ልበል ብዬ ነው። ለማንኛውም ሽሮአችንን እንጨምራለን። ምናልባት እዚህ ጋር እንጀራ የደረደርኩት ለምን መሰላችሁ? ምናልባት ይሄ ነገር ከጣፈጠኝና በጣም ያበደ ከሆነ ያው እንጀራ መጨመር የማይቀር ስለሆነ ማለት ነው። እዚህ ጋር ብዙ ቁጥ አዘጋጅቻለሁ። ለማንኛውም በስመ አብ ወወልድ የተባረከ የተቀደሰ ይሁን። እንብላ አትበሉ፣ ተውታ አትበሉ፣ ተውታ እንበላለን ከዚች። ለማንኛውም እንብላ እስኪ። በኢየሱስ ስም ወይኔ ወይኔ ሚራክል ወይኔ አስማት ወይኔ አስማት የቃሪያው ቴስት አለ፣ የክኖሩ አለ፣ የቲማቲሙ አለ፣ የሽንኩርቱ አለ። ሼፍ ማቲያስ ትችላለህ። በቃ እኔ ለራሴ እዚህ ሽሮ ላይ ፈርሜያለሁ። በቃ ቆንጆ ፎቶ ከዚህ ሽሮ ጋር የሆነ እንትን አድርጌ ማሳጥብ ይሆናል። እንደዚህ አይነት ሽሮ ምደግምም አይመስለኝም። ለማንኛውም እግዚአብሔርን ነው የምላችሁ፣ እየዋሸሁ አይደለም። በጣም ጸዴ ሽሮ ነው የሰራሁት። ምናልባት ለእኔ ስለሆነ ይሆናል አሮን ነው። ግን ይህን ሽሮ ሌላም ቦታ ወጥቼ ብበላው ከዚህ በፊት የሰራሁትን እርጥብ ሌላ ቦታ ወጥቼ ብበላው 4 ከ10 ነው የምሰጠው ብያችሁ ነበረ። ይህን ሽሮ ውጭ ራሱ ብበላው 8 ከ10 ነው የምሰጠው ምግብ 8 ከ10 እግዚአብሔርን ነው የምላችሁ። እዚህ ቤት ስለሆነ ደግሞ 10 ከ10 ይገባሻል፣ ጣፍጦልሻል። በስመ አብ ያበደ ሽሮን የሰራነው። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበረ። አንዴማ ሳላጎርሳችሁ ይሄ ቪዲዮ ያልቅ። ኑ እንደዚህ እንዳማራችሁ እንደዚህ እንደጎመዣችሁ በሞቴ በሳንቃው ደረቴ ጉረሱ። ተው እንደው ካላችሁ እንግዲህ ምን ይደረጋል። ለማንኛውም እንትናችሁን አልበለውም። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔርን ጸዴ ሽሮ ሰርቻለሁ። በጣም እንደዚህ አይነት ሽሮ ስሩ፣ ማርያምን ሽሮ እንደዚህ በመጥበሻ ስሩ። እግዚአብሔርን በጣም ነው የሚጣፍጠው። ወፈር ስላለም በጣም ደስ የሚል ቴስት አለው። እግዚአብሔርን ነው የምላችሁ። አይስዌር ቱ ጋድ በጣም እኔ የወደድኩት ሽሮ ነው። እስከዛሬ ከሰራኋቸው በጣም ቶፕ ከምላቸው ምግቦች ውስጥ አንዱ ነው። ከዶሮ ቀጥሎ ማለት ነው። ያው ዶሮ በመሆኑ ብቻ የሆነ የሚሰጠው ሌቭል አለ። ከዛ መቀጠል ጸዴ ሽሮ ነው ማለት ነው። ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበር። ሁላችሁ በየቤታችሁ ይህን ነገር ሞክሩት። በጣም ይጣፍጣል፣ ትወዱታላችሁ። ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሁላችሁንም እወዳችኋለሁ። መልካም ቀን። ሰብስክራይብ፣ ላይክ፣ ኮመንት ሀሳብ አስተያየታችሁን ኮመንት ላይ አድርጉ። ይመቻችሁ። መልካም ቀን። ባይ